የሴት ቀስት አስደናቂ የጤና ጥቅሞች። ይህን መረጃ ሰምቶ የማይደነቅ ሰው የለም። ለማመን የሚከብድ እጅግ ጠቃሚ የሆነ የጤና መረጃ። እጅግ ድንቅ የሆነው የሴት ቀስት ተክል። የሴት ቀስትን ለመድኃኒትነት ከጥንት ጀምሮ አባቶቻችን ሲጠቀሙበት እንደነበረ የተለያዩ መዛግብቶች ያስረዳሉ። አሁን ደግሞ ዘመናዊው ሳይንስ ፊቱን ወደ ሴት ቀስት በማዞር የዓለማችን ቁጥር 1 ገዳይ የሚባሉትን እንደ ካንሰርና ደም ግፊትን ሳይቀር ማዳን እንደሚችል ታይቷል። ከጭንቀት እስከ ስንፈተ ወሲብ፣ ከኩላሊት እስከ ቡግር እንዲሁም ሌሎችንም የበሽታ አይነቶች እንዴት እንደሚከላከል ትንሽ መረጃ ላካፍላችሁ። በቀጥታ ወደ መረጃው እንደሚከተለው ልግባ። ቀጥሎ የሴት ቀስት የሚሰጣቸውን የጤና በረከቶች እንደሚከተለው የማቀርብላችሁ ይሆናል። አንደኛ፣ ለኩላሊት ጤንነት ይረዳል። በተለይ በእብጠትና በደም ግፊት ለሚሰቃዩ ሰዎች እጅግ ወሳኝ ነው። ከኩላሊት ውስጥም መርዛማ ንጥረ ነገሮችን፣ ጠጠሮችን ለማስወገድም ይረዳል። በዚህም በኩላሊት ጠጠር ለሚሰቃዩ ሰዎች የሴት ቀስትን በመጠቀም እፎይታን መላበስ ይቻላል። ሁለተኛ፣ ቡግርን ይከላከላል። የተለያዩ ጥናቶች እንደሚጠቁሙት በቫይታሚን ሲ የተሞላውን የሴት ቀስት ቆዳችሁን ከተቀባችሁት ቡግርን፣ ማድያትን፣ ችፌንና መሰል ቆዳችሁ ላይ የሚወጡ ባዕድ ነገሮችን ማስወገድ ትችላላችሁ። ስለዚህ የፊት ቆዳችሁን የሚያበላሹትን ለማስወገድ ያለምንም ጥርጥር የሴት ቀስትን ትጠቀሙ ዘንድ ምክራችን ነው። ሦስተኛ፣ ስንፈተ ወሲብን ይከላከላል። የሴት ቀስት የአልጋ ላይ ቆይታን ለማርዘም ተወዳዳሪ የሌለው ፍቱን የዕፅ አይነት ነው። ይህም ሊሆን የቻለው ምስጋና ይድረሰውና በቫይታሚን ቢ6 ምክንያት ነው። እንዲሁም ፎሌት ስሜትን ከፍ በማድረግና በማነቃቃት ይታወቃል። ስለዚህ በተለይ የስንፈተ ወሲብ ችግር ያለባችሁ ሰዎች የሴት ቀስትን ትጠቀሙ ዘንድ ምክራችን ነው። አራተኛ፣ የምግብ ልመትን ያቀላጥፋል። የሴት ቀስት በአሰር፣ ፋይበርና በውሃ የበለጸገ ነው። እኒህ ሁለቱን ደግሞ ለምግብ መፈጨት ልመት ወሳኝ ሚና ይጫወታሉ። አምስተኛ፣ የመርሳት በሽታን ይከላከላል። የሴት ቀስት ቫይታሚን ሲ እና ኤን ይዟል። እኒህ ሁለት ቫይታሚኖች ደግሞ የአልዛመር የመርሳት በሽታን ለመከላከል የሚያግዙ ናቸው። ስለዚህ ንቁና ቀልጣፋ አእምሮ እንዲኖራችሁ የሴት ቀስት ከቤታችሁ አካባቢ እንዳይጠፋ እመክራችኋለሁ። ስድስተኛ፣ ካንሰርን ይከላከላል። መቀመጫውን በአሜሪካ ያደረገ በካንሰር ዙሪያ ጥናት የሚያደርግ ተቋም እንደገለጸው የሴት ቀስት ካንሰርን በከፍተኛ ሁኔታ ይከላከላል። በሴት ቀስት ውስጥ የሚገኙት ንጥረ ነገሮች በካንሰር የተጠቁትን ሴሎች በመግደል ወደ ጤናማው ሴል እንዳይስፋፉ ይከላከላል። በተጨማሪም በካንሰር የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል። ሰባተኛ፣ ድብርትና ጭንቀትን ያባራል። የሴት ቀስት በፎሌት የተሞላ ስለሆነ መንፈሳችሁን ያድሳል። ከጭንቀትና ድብርት ጋር በተያያዘ ተመራማሪዎች እንደገለጹት ከፍተኛ ጭንቀት፣ ድብርት የሚያጠቃቸው ሰዎች የፎሌትና ቫይታሚን ቢ12 እጥረት ይታይባቸዋል። እንዲሁም የሴት ቀስት ከፍተኛ የሆነ ትራይፖቶባን የተሰኘ አነቃቂ አሚኖ አሲድ ይዟል። ይህ አሚኖ አሲድ ድብርትን በማራቅ መንፈስን ያድሳል። ሲጠቀለል የሴት ቀስት ከጥንት ጀምሮ እስከ ዛሬ በባህላዊም ሆነ በዘመናዊ ሕክምና ዘርፈ ብዙ ጠቀሜታዎችን ሲለግስ ቆይቷል፣ እየለገሰም ይገኛል። በጓሮችን እንደረም እየበቀለ ጥቅሙ ሳናውቅ በተለያዩ በሽታዎች እየተሰቃየን መፍትሄው ለራቀን ይህ ወሳኝ መረጃ ያነቃናል ብዬ አስባለሁ። ይህ መረጃ ምናልባት ለአንዱ ጓደኛችሁ እጅግ አስፈላጊ ሊሆን ስለሚችል በየግሩፖች ላይ ሼር ብታደርጉት በጣም ደስ ይለናል። በቅንነት ሼር በማድረግ እናዳርስ፣ ተጠቅመንም ምስክር እንሁን። ፈውሳችን በእጃችን እንያዝ። የቀደምት አባቶቻችን ዕውቀትና ጥበብ ሳይበረዝ እንደወረደ ይቀርባል። የአያቶቻችን የእጽዋት ጥበብ በሕይወቶ ላይ ለሚያጋጥሙ ችግሮችና መፍትሄዎቻቸው ክፉ መናፍስትን እንዴት ማራቅ እንደምንችል የብራና መጻሕፍትና ጥቅማቸው በዚህ ገጽ ይዳሰሳሉ። ማሳሰቢያ፣ የባህል መድኃኒት እንሰራለን እያሉ ብዙ ሰው የሚያሳስቱ ሐሰተኛ ስላሉ ራሳችሁን ጠብቁ።